ከኔ ጋራ እንጸልይ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም በመካከላችን ስላለ እናመሰግንሃለን። እንደማትተወን እናውቃለን። የሌለህ እንኳን ሲመስለን አብሮነትህ እንኳን ሳይሰማን ሲቀር እግዚአብሔር ሆይ አንተ በእርግጥም ከኛ ጋር አለ። በማይለወጥ ኪዳንህ እግዚአብሔር ሆይ ቃል ገብተህልናል። ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ እኔ በዛ እገኛለሁ ብለሃል። እግዚአብሔር ሆይ በመካከላችን እንዳለ እናውቃለን። ስምህ ይባረክ። መልካሙን የምስጋናና የዝማሬ መንፈስ ስለሰጠህን እግዚአብሔር ሆይ የምናመሰግንበትን ልብ ስለሰጠህን ስለረዳህን ዝማሬ በመካከላችን ስላፈሰስክ እግዚአብሔር ሆይ ክብር ይሁንልህ። ደግሞ እንጸልያለን የቃልህን ብርሃን ወደኛ እንድታመጣ የሚፈውስ የሚያበረታ የሚሰራ የሚያድስ የሚባርክ ከጠላት የሚያስመልጥ እግዚአብሔር ሆይ ነገን መንገዳችን የሚያቀናውን ቃልህን ወደኛ እንድታመጣ እንጸልያለን። ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ በቃል ተጽፏል። በጌታ በኢየሱስ ክርስቶስ ስም አስተማሪው መንፈስ ለእኔና ለወገኖቼ እንዲሰጠን እጸልያለሁ። ሁሉን ለአንተ ክብር እናደርጋለን። ቃል በመካከላችን ከፍ ብሎ እግዚአብሔር እንዲታይ እንጸልያለን። በኢየሱስ ስም አሜን። ዛሬ አብረን ዛሬንና ምናልባትም ጌታ እድል ከሰጠን ከፊት ለፊታችን ያሉትን ሌሎችን ቀናቶች ሐሙስንም ጨምሮ ምናልባት በዛኛውም ደግሞ ጌታ እንድንኖር ከፈቀደ ኢየሱስ ካልመጣ ወይም ደግሞ እኛ ወደ ጌታ ካልሄድን በጌታ በኢየሱስ እንሄዳለን ይላል እንዳትሉ ካልሄድን ወይ ደግሞ እሱ ካልመጣ ሁለቱም ለኛ በረከታችን ነው። ከዚሁ ሐሳብ ምናልባት ጥቂት ጊዜያቶችን እየደጋገምን ልናይ እንችላለን። የምናይበት የመጽሐፍ ቅዱሳችን ክፍል የዕዝራ መጽሐፍ ነው የምናየው። የዕዝራን መጽሐፍ እንድናየው ፈልጌያለሁ። እስከቻልነው ድረስ ብዙ ምዕራፎች አሉት የዕዝራ መጽሐፍ። ሁሉንም ምዕራፎች ማጠቃለል ባንችል እስከቻልነው ያህል የተወሰኑ ነገሮችን ከዚህ መጽሐፍ አብረን ብናይ ጥሩ ነው ብዬ አስባለሁ። እያየን ሁኔታውን እንደሚሆን እናደርጋለን። ምናልባት የምናወራበት ሐሳብ ስለ ተሐድሶ እንድናወራ ፈልጋለሁ። ስለመታደስ ጨክኖ ስለመታደስ የመታደስን በረከቶች አብረን እናያለንና መታደስ ማለት አንድ የነበረ ነገር መልኩን ሲያጣ መልሶ ወደ ነበረበት ነገር መመለስ ነው። ማደስ የሌለን ነገር ማምጣት ሳይሆን ያለን ነገር ግን ደግሞ የፈረሰ ሊሆን ይችላል፣ የተበላሸ ሊሆን ይችላል፣ ኦሪጂናል የመጀመሪያ መልኩን ያጣ ነገር ሊሆን ይችላል። አይሰማም? አዝዬ ካልተሰማ ነገሩኝ። እሺ ቅዱሳን ይሰማል ፓስtor። እሺ የነበረ ነገር መልኩን ሲያጣ የነበረ ነገር ሲፈርስ ሊሆን ይችላል፣ የነበረ ነገር ሲበላሽ ሊሆን ይችላል። ወደ ነበረበት ወደ መጀመሪያው መመለስ ነው ማደስ ማለት ነው። ስለዚህ የሚታደስ ነገር ደግሞ የማንጥለው ነገር አስፈላጊን ነገር ነው መልሰን ወደ ነበረበት የምንመልሰው እና የዩዝ ኤንድ ስሮ እቃዎች አሉት። ተጠቅመን ወዲያው የምንጥላቸው ራሱ እቃዎቹ ሲሰሩ ራሱ ዩዝ ኤንድ ስሮ ናቸው። በቃ ተጠቅመን እንድንጥላቸው ለሁለተኛ ጥቅም ለሁለተኛ አገልግሎት የማይውሉ እቃዎች አሉ። ከዛ ደግሞ እየደጋገምን ደግሞ የምንጠቀምባቸው እቃዎች አሉ እና ለምሳሌ አንዴ አድረንበት በማግስቱ ማንጥለው ቤት ነው። ቤት ለምሳሌ አንዴ ኖረንበት በማግስቱ አናፈርሰውም እና ለረጅም ዓመት አስበን ነው የምንሰራው። ስንኖርበት ቀለሙን ቢለቅ ክራክ ቢፈጥር መልኩን ቢያጣ ቢሰነጣጠቅ መፍረስ ቢጀምር መልሰን እናድሰዋለን ማለት ነው፣ እንሰራዋለን ማለት ነው። ስለዚህ አስፈላጊ ነገር አብሮን እንዲኖር የሚፈለግ ነገር አብሮን እንዲኖር የሚያስፈልግ ነገር መታደስ አለበትና ስለ ተሐድሶ ነው የምናወራው። ጌታ ያግዘናል። ከዚህ ከዕዝራ መጽሐፍ የመታደስን አስፈላጊነት በመታደስ ውስጥ ደግሞ ለማደስ ስንነሳ እነዚያ የሚያስፈልጉ ነገሮችን ለማደስ ስንነሳ ያለውን መንፈሳዊ ተጽዕኖ ዝም ብሎ መንፈሳዊ ዓለም በተለይ ጨለማው ዓለም የጣልናቸውን ነገሮች እንድናነሳ አይፈልግም። የወደቁ ነገሮች እንዲነሱ የጠፉ ነገሮች እንዲገኙ አይፈልግም። ምክንያቱም እኛ ስንታደስ እግዚአብሔር ወደሚፈልገው አቅጣጫ
አምልኳችን ቢሆን እግዚአብሔር ወደሚፈልገው አቅጣጫ፣ ጸሎታችን ቢሆን እግዚአብሔር ወደሚፈልገው አቅጣጫ፣ አገልግሎታችን፣ መንፈሳዊ አቋማችን እግዚአብሔር ወደሚፈልገው አቅጣጫ ሲመጣ የሚሆነውን ነገር የሚያቅጠላጣችን መታደሳችንን አይፈልግም። ስለዚህ ከተሐድሶ ጋር ተያይዞ ልንታደስ ስንነሳ አብረው የሚነሱ መንፈሳዊ ውጊያዎችን አብረን እናያለን እና እነዛን መንፈሳዊ ውጊያዎች አልፎ መንፈሳዊ ተጽዕኖዎች አልፎ እንዴት ባለ ሁኔታ ነገራችንን በቁርጠኝነት ማደስ እንደምንችል ከተሐድሶ በኋላ ደግሞ ስለሚመጡት መንፈሳዊ በረከቶች ነው ከዚህ ከዕዝራ መጽሐፍ ውስጥ በቀጣይ ባሉት ሐሳቦች ውስጥ የምናየው ማለት ነው። እንግዲህ የዕዝራ መጽሐፍን ስታነቡ የዕዝራ መጽሐፍ የተሐድሶ መጽሐፍ ተብሎ ከሚጠቀሱ መጽሐፍቶች መካከል አንደኛው የዕዝራ መጽሐፍ ነው። የዕዝራ መጽሐፍ የተሐድሶ መጽሐፍ ተብሎ ነው የሚጠራው ወይ የሚታወቀው የሚጠቀሰው ማለት ነው። ሌላኛው የተሐድሶ መጽሐፍ የነህምያ መጽሐፍ ነው። በተለይ የነህምያ መጽሐፍና የዕዝራ መጽሐፍ ነገር ተውቦ ነገር በነበረበት ሁኔታ ላይ ያለ እነዚህ ፊገራቲቭ ፊት ለፊት የወጡ አገልጋዮች ነገር ባለበት ሁኔታ እየቀጠለ ለአገልግሎት የተጠሩ አገልጋዮች አይደሉም። ነገር ከፈረሰ በኋላ ነገር መልኩን ካጣ በኋላ ስፍራውን ከለቀቀ በኋላ ሕዝብ ከተበተነ የሚያስፈልጉ ነገሮች ከቦታቸው ላይ ከጠፉ በኋላ ለአገልግሎት የተጠሩ ወደፊት የመጡ የተሐድሶ መሪዎችና ተሐድሶን የጀመሩ እና በተሐድሶ መንፈስ ውስጥ ነገር እንደገና ወደ ነበረበት እንዲመለስ እግዚአብሔር ያስነሳቸው አገልጋዮች ናቸው። እኔ አንድ በረከት እባርካችኋለሁ። እግዚአብሔር የፈረሰው ነገር ላይ ቁጭ ብለን ወሬ እንድናወራ በተበላሸው ነገር ላይ ቁጭ ብለን ሐሳብና አስተያየት እየሰጠን ጊዜ የምናጠፋ ሰዎች ሳንሆን የተሐድሶ ምክንያቶች እግዚአብሔር ያድርገን። እባርካችኋለሁ። የተሐድሶ ምክንያቶች እግዚአብሔር ያድርገን። የመለወጥ ምክንያቶች፣ የተበላሸውን ነገር የማስተካከል ምክንያቶች እግዚአብሔር ያድርገን። በጣም በብዙ አቅጣጫዎች ላይ ሰዎች ስለፈረሱ ነገሮች፣ ስለተበላሹ ነገሮች ዛሬ በቅዱሳን መካከል በቤተ ክርስቲያን መካከል ስለሌሉ ነገሮች ሰዎች የተለያዩ ሐሳቦችን፣ አስተያየቶችን እንሰጣለን እና ሐሳብና አስተያየት ያው ነገርን አይሰራም። እግዚአብሔር እንደዚህ አርግቶ እንዲባርከን ዛሬ ምሽት ጸሎቴ ነው። እግዚአብሔር የፈረሰውን ነገር አዳሾች አድርጎ ያስነሳን፣ የተበላሸውን ነገር አስተካካዮች አድርጎ ያስነሳን፣ ከቦታው ከስፍራው የጠፋውን ነገር መላሾች አርግቶ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ያስነሳን ብዬ እባርካችኋለሁ ማለት ነው። የምነሳበት የመጽሐፍ ቅዱሳችን ክፍል የዕዝራ መጽሐፍ ምዕራፍ 4 ላይ ከቁጥር 11 ጀምሮ ያለውን ክፍል አነባለሁ። ዕዝራ ምዕራፍ 4 ከቁጥር 11 ጀምሮ የእግዚአብሔር ቃል እንደዚህ ይነበባል። ለንጉሥ ለአርጤክስ የላኩት የደብዳቤው ግልባጭ ይህ ነው። በወንዝ ማዶ ያሉ ሰዎች ባሪያዎች አሁንም ካንተ ዘንድ የወጡ አይሁድ ወደኛ ወደ ኢየሩሳሌም እንደመጡ ንጉሥ ይወቅ። አመፀኛይቱንና እጅግም የከፋችቱን ከተማ ይሰራሉ፣ ቅጥሯንም ያድሳሉ፣ መሰረቷንም ጠገኑ። አሁንም እቺ ከተማ የተሰራች እንደሆነ ቅጥሯም የታደሰ እንደሆነ ግብርና ቀረጥ መጠንም እንዳይሰጡ ንጉሥ ገቢውን እንዲጎድል ንጉሥ ይወቅ። የንጉሥንም ጨው እንበላለንና ንጉሥንም እስኪያቀሉት ማየት አይገባንምና ስለዚህ ልከን ለንጉሡ አስታውቀናል። በአባቶች ታሪክ መጽሐፍን ምርመራ ይደረግ። በዚህም ታሪክ መጽሐፍ ይቺ ከተማ አመፀኛ እንደሆነች ነገስታትና አውራጃዎችንም እንደጎዳች ከጥንቱም ሽፍትነትን በእርሷ እንደተጀመረ ታውቃለህም። ስለዚህም ይቺ ከተማ ፈርሳ ነበረ። ይቺም ከተማ የተሰራች እንደሆነ ቅጥሯም የታደሰ እንደሆነ በወንዝ ማዶ ክፍል እንደሌለ ለንጉሱ እናስታውቃለን አሉ ይላል። የጌታ ስም ይባረክ። እንግዲህ እንደምታስታውሱት የዕዝራ መጽሐፍ የነህምያ መጽሐፍ በምርኮ አማካኝነት እግዚአብሔር በነቢዩ ኤርምያስ አማካኝነት ህዝቡ ከጥፋታቸው ህዝቡ ከስተታቸው ወደ እግዚአብሔር እንዲመለሱ ወደ እግዚአብሔር ሐሳብ እንዲመለሱ እግዚአብሔር በህዝቡ ማዘኑን ከዚህም የተነሳ የማይመለሱ ከሆነ እግዚአብሔር ለባቢሎናውያን አሳልፎ እንደሚሰጣቸው በነቢዩ ኤርምያስ አማካኝነት
እግዚአብሔር በተደጋጋሚ ይናገራቸው እንደነበረ ታስታውሳላችሁ። ነገር ግን በዘመኑ የነበሩ የእስራኤላውያን ህዝቦች የእግዚአብሔርን የተመለሱ ጥሪ ቸል በማለታቸው ባለመስማታቸው በነቢዩ ኤርምያስ አማካኝነት የሚመጣውን የእግዚአብሔርን ድምፅ በማቃለላቸው ምክንያት እግዚአብሔር ለጠላቶቻቸው አሳልፎ እንደሰጣቸው ታስታውሳላችሁ። ስለዚህ በዛ ምክንያት ባቢሎናውያን መጥተው ከተማቸውን አፍርሰውባቸዋል። ቅጥራቸውን የኢየሩሳሌምን ቅጥር አፍርሰዋል። ቤተ መቅደሱን አፍርሰዋል። በኢየሩሳሌም በእስራኤል መካከል የሚኖሩ ጠቃሚ ሰዎችን፣ ባለሙያዎችን፣ የመሳፍንት ዘሮችን፣ ብርቱዎችን፣ ለጦርነት የሚበቁ ሰዎችን፣ ጉልበት ያላቸውን፣ ዕውቀት ያላቸውን፣ ሙያ ያላቸውን አግዘው ወስደዋል ማለት ነው። የሚገርማችሁ ነገር ሁሉን አይደለም የወሰዱት፣ መርጠው ነው የወሰዱት። አቅመ ደካሞችና አባቶች የሆኑ ምንም ነገር መስራት የማይችሉ ለጦርነት የማይሆኑ ያልተማሩ አዋቂ ያልሆኑ እንደገናም ደግሞ ሙያ የሌላቸውን የደከሙ አባቶችንና አዛውንቶችን በዛ ምድረ በዳ ላይ ጥለው ነው የሄዱት። ለዚህ ነው ነህምያ በነበረበት ስፍራ ላይ ሆኖ ከዛ ከኢየሩሳሌም የመጡ ሰዎችን ሲጠይቅ የአባቶች ምድር እንዴት ነች? ከተማዋስ እንዴት ነች? ሀገሪቷስ እንዴት ነች ብሎ በጠየቀ ጊዜ ምንድነው ያሉት? የኢየሩሳሌም ቅጥር ተቃጥሏል፣ ቤተ መቅደሱም ፈርሷል፣ ተቃጥሏል፣ አባቶቻችንም ለመላገጫ ለሐፍረት ለሐዘን ሆነዋል ብለው ሲነግሩት ምንድነው ማለታቸው ማለት ነው? በዛ የቀሩ በሐዘን ውስጥ ያሉ አባቶች አሉ። አባቶች ያለ ጧሪ፣ አባቶች ያለ ቀባሪ በዛ ስፍራ ላይ ምድረ በዳ ላይ የተቃጠለ ስፍራ ላይ ተቀምጠው አሉ ማለት ነው። በዚህ ምክንያት የገጠማቸው መፍረስ ነው። በኃጢአታቸው ምክንያት የገጠማቸው መፍረስ ነው። እንግዲያውስ እቺ ከተማ በታሪክ ውስጥ የምትታወቀው በምንድን ነው? እግዚአብሔር ከነሱ ጋር በነበረ ጊዜ፣ ቅጥሩ በነበረ ጊዜ፣ ቤተ መቅደሱ በነበረ ጊዜ፣ ቤተ መቅደሱ ሲኖር ደግሞ የእግዚአብሔር ቃል አለ። ቤተ መቅደሱ ሲኖር የእግዚአብሔር ሕልውና አለ። ቤተ መቅደሱ ሲኖር የእግዚአብሔር ምሪት አለ። ቤተ መቅደሱ ሲኖር የእግዚአብሔር አብርሆት አለ። የእግዚአብሔር አብርሆት በነበረ ጊዜ፣ የእግዚአብሔር ሕልውና በነበረ ጊዜ፣ የእግዚአብሔር ቃል በነበረ ጊዜ ይቺ ሀገር የምትታወቅበት አንድ ጉዳይ አለ። ብርቱ በመሆኗ ትታወቃለች። ለጠላቶቿ የማትበገር ሀገር እንደሆነች ትታወቃለች። የማትገብር የማትሸነፍ አንገቷን ለውርደትና አንገቷን ለባርነት አሳልፋ የማትሰጥ ሀገር እንደሆነች ትታወቃለች ማለት ነው። እቺ ከተማ እግዚአብሔር ሕልውናውን ባነሳ ጊዜና አብሮነቱን በከለከለ ጊዜ እቺ ከተማ ለባርነት፣ እቺ ሀገር ለባርነት ታልፋ ተሰጥታለች እና እግዚአብሔር እንደተናገረው 70 ዓመት ከተፈጸመ በኋላ እግዚአብሔር የቅጥሩን ስራ በነህምያ አማካኝነት ሊሰራ እግዚአብሔር ራዩንና መንፈሱን ለነህምያ ሰጥቶ ቅጥሩን ለመስራት ነህምያን እንዳነሳሳው ታውቃላችሁ። እግዚአብሔር ቤተ መቅደሱን ደግሞ ለመስራት ለነ ዘሩባቤል ለነ ዘካርያስ የቤተ መቅደሱን ስራ ደግሞ እንደሰጠ ታስታውሳላችሁ ማለት ነው። አሁን ያነበብኩላችሁ የእዝራ መጽሐፍ ላይ የቅጥሩን መታደስ ሳይሆን የሚያወራው በእዝራ መጽሐፍ ላይ የሚነሳው ሐሳብ የቤተ መቅደሱ መታደስና ቀጥሎ ደግሞ የሕዝቡ መታደስን ነው በእዝራ መጽሐፍ ላይ የሚያወራው። ቤተ መቅደሱን እነ ዘሩባቤል እነ ዘካርያስ ለመስራት ሲነሱ በእዝራ አማካኝነት ደግሞ የሕዝቡን አእምሮና የሕዝቡን መንፈስ የማደስ ስራ ነው በእዝራ አማካኝነት የሚሰራው። ታስታውሱ ከሆነ እዝራ ካህን ነው፣ አስተማሪ ነው፣ የሕጉ አስተማሪ ነው። ስለዚህ ሕዝቡ ከአሕዛብ ጋር ተጋብቷል። ስለዚህ ይህንን የመለየት ስራ እግዚአብሔር የማይፈልገውን የተቀላቀለውን ህይወት የመለየት ስራ እንደገናም ደግሞ በእግዚአብሔር ቃል የሕዝቡን መንፈስ የማደስ ስራ በእዝራ አማካኝነት ይሰራል። የፈረሰው ቤተ መቅደስ ደግሞ በዘሩባቤልና በዘካርያስ አማካኝነት ደግሞ የፈረሰው ቤተ መቅደስ ይሰራል ማለት ነው። አሁን ያነበብኩላችሁ ክፍል ምዕራፍ 4 ላይ ምዕራፍ 3 ላይ የተጀመረው የቤተ መቅደሱ ስራ እንደዚሁ ልክ እንዳሁኑ ደብዳቤ በመጻፍ ልክ እንዳሁኑ ምዕራፍ 3 ላይ የተጀመረውን የቤተ መቅደሱን ስራ አስቁመውት ነበረ። ምዕራፍ 4 ላይ እንደገና እግዚአብሔር በነቢዩ ሐጌ አማካኝነት መልእክትን ወደ ሕዝቡ ወደ ዘሩባቤልና ወደ ዘካርያስ እግዚአብሔር በነቢዩ ሐጌ አማካኝነት ትንቢትን ያመጣል። ምን የሚል ትንቢት ያመጣል? እግዚአብሔር የኔ ቤት ፈርሶ
እናንተ በተሸለሙ ቤቶቻችሁ ውስጥ ለመኖር ጊዜው አሁን ነው ወይ? የኔ ቤት ፈርሷል፣ እናንተ ደግሞ በአማረ ስፍራ ልትኖሩ ዝም ብላችኋል፣ ወደ ራሳችሁ ቤት ተመልሳችኋል። ስለዚህ የኔን ቤት እንድሰሩልኝ እፈልጋለሁ ይላል እግዚአብሔር የሚል መልእክት በነቢዩ ሐጌ አማካኝነት በመጣ ጊዜ ይሄንን ድምፅ ተከትለው ህዝቡም የእግዚአብሔርን ቤት ለመስራት ዘሩባቤልና ዘካርያስም የእግዚአብሔርን ቤት ለመስራት እንደገና ለሁለተኛ ዙር በተነሱ ጊዜ የተጻፈ ደብዳቤ ነው አሁን ያነበብኩላችሁ። ደብዳቤው ምንድነው የሚለው? ወደ ገዢዎቻቸውና ወደ አስገባሪዎቻቸው የተላከ ደብዳቤ ነው። ምንድነው ደብዳቤው የሚለው? ከተቃዋሚዎቹ ዘንድ ተቃዋሚዎቹ እቺ ከተማ እንድትሰራ አንፈልግም፣ ቤተ መቅደሱ እንዲሰራ አንፈልግም። ምክንያቱም ይላሉ ሲጽፉ፣ ምክንያቱም ንጉሥ ኤልን ይወቅ፣ ይቺ ከተማ ከተሰራች፣ ቤተ መቅደሱ ከተሰራ፣ ቅጥራቸውን ታድሶ ካለቀ ይቺ ከተማ አመፀኛ ከተማ ነች። ባርነትን እምቢ የምትል፣ መገበርን እምቢ የምትል፣ ቀንበርን እምቢ የምትል፣ ተገዥነትን እምቢ የምትል ከተማ ነች። ንጉሥ ይሄንን አውቆ እቺ ከተማ እንዳትሰራ፣ ይሄ ቤተ መቅደስ እንዳይሰራ ይከለክል ዘንድ እንጠይቃለን። ይቺ ከተማ ከተሰራች ንጉሥ ይሄንን ይወቅ። ግብር ከዚች ከተማ ማግኘት አይችልም። ተገዢ መሆን አይችሉም። ባሪያ መሆን አይችሉም። ባርነትን ያሸንፋሉ ከተሰሩ። ከታደሱ መገበርን እምቢ ይላሉ፣ ተገዥነትን እምቢ ይላሉ ከታደሱ። ስለዚህ ንጉሥ እችን ከተማ ለባርነት የሚፈልጋት ከሆነ፣ ይችን ከተማ ለተገዥነት የሚፈልጋት ከሆነ፣ ይችን ከተማ እንድትገብርለት የሚፈልግ ከሆነ የሚሰሩትን ቤተ መቅደስና የሚሰሩትን ከተማ እንዲያቆሙ ንጉሥ ያድርግ ብሎ ነው የሚልኩት ደብዳቤውን ማለት ነው። የሚገርማችሁ ነገር የመፍረሳቸው ምክንያት ወይም ደግሞ ባሪያ የመሆናቸው ምክንያት መፍረሳቸው ነው። ባሪያ የመሆናቸው ምክንያት ከእግዚአብሔር ጋር ያላቸው ህብረትና ወዳጅነት መበላሸቱ ነው። ባሪያ የመሆናቸው ምክንያት ለእግዚአብሔር ቃል ያላቸው ምላሽ አናሳ መሆኑ ነው። ባሪያ የመሆናቸው ምክንያት እግዚአብሔር ወደሚላቸው ሐሳብ አንመጣም ማለታቸው ነው። እግዚአብሔር ወደሚላቸው ሐሳብ አንመጣም ማለታቸው፣ የእግዚአብሔር ሐሳብ መልስ ለመስጠት ፍላጎት ማጣታቸው፣ እግዚአብሔርን መስማት አንፈልግም ማለታቸው አፍርሷቸዋል። መፍረሳቸው ደግሞ ባሪያ አርጓቸዋል። ባሪያ መሆናቸው ደግሞ ገባሪዎች አርጓቸዋል። ለራሳቸው እንዳይኖሩ የጌቶቻቸውን ፍላጎት የሚያሟሉ እንዲሆኑ አርጓቸዋል ማለት ነው። ስለዚህ ወደ እግዚአብሔር ሐሳብ ሲመለሱ፣ እግዚአብሔርን መስማት ሲጀምሩ፣ ቀጥሎም ደግሞ የእግዚአብሔር ቃል የሚነገርበትን ቤተ መቅደስ ሲሰሩ፣ ቀጥሎ ደግሞ የእግዚአብሔር ሕልውና የሚገለጥበትን የእግዚአብሔርን ቤት ሲሰሩ እጅግ በጣም የሚያስገርመው የጄምስ ካላዋ ምስክርነት እንደቀጠለ ከዚህ በፊት በነበሩት ክፍሎች እቺ ከተማ እንዳትሰራ ንጉሥ ያድርግ ብለው ደብዳቤ ማለት ነው። ወዳጆቼ ሆይ ዛሬ ላወራ የምፈልገው አንድ ሐሳብ አጭር ደቂቃ ነው የምናገረው ብያለሁ። ምክንያቱም ድንገት ሊያወርደን ስለሚችል ዛሬ ኔትወርኩ የተሐድሶ የመጀመሪያው በረከት፣ የተሐድሶ ዋነኛ በረከት እኛ ክርስቲያኖች፣ እኛ አማኞች ራሳችንን ከእግዚአብሔር ጋር በእግዚአብሔር ፊት ለማስገኘት፣ በእግዚአብሔር ቃል ፊት ለማስገኘት፣ በጸሎት ፊት ራሳችንን ለማስገኘት፣ በአምልኮ በዝማሬ ፊት ራሳችንን ለማስገኘት አሸንፈን ስንመጣ ራሳችንን ለማደስ በእነዚህ ጉዳዮች ላይ ለመገኘት ራሳችንን ስናስገኝ የሚሆንልን የመጀመሪያው በረከት ከየትኛውም የጠላት ተጽዕኖ አሸናፊዎች እንሆናለን። ባሪያዎች አንሆንም። ባርነትን እናመልጣለን። ባርነትን እናሸንፋለን። ጠላት በየትኛውም አቅጣጫ ሊያስገብረን የሚፈልገውን የትኛውንም እቅዱን እናፈርሳለን። አንገብርለትም። ጊዜያችንን መውሰድ አይችልም። ጉልበታችንን መውሰድ አይችልም። የኛ የሆነውን ነገር መቀማት አይችልም። የኛ የሆነውን ነገር መውሰድ አይችልም። መንጠቅ አይችልም። ማሸነፍ እንችላለን። የተሐድሶ የመጀመሪያው በረከት ተሐድሶ አሸናፊ ያደርጋል። ጠላት ሊያስገብረን የሚፈልገውን ነገር ከኛ ሊያገኝ አይችልም። ስንታደስ፣ ስንበረታ፣ ወደ ነበርንበት ፖዚሽን ስንመለስ፣
እግዚአብሔር እንድንቀመጥለት ወደሚፈልገው ፖዚሽን ላይ ስንመጣ፣ እግዚአብሔር እንድንገኝ ወደሚፈልገው ስፍራ ስንመጣ፣ እግዚአብሔር እንድንሆን ወደሚፈልገው ቦታ ስንመጣ ጠላት ከኛ ሊወስድ የሚፈልገውን እንድንገብርለት የሚፈልገውን ነገር እድሜያችንን፣ ጊዜያችንን፣ ጉልበታችንን፣ በረከታችንን እንድንገብርለት የሚፈልገውን ነገር ከኛ ማግኘት አይችልም። ይሄ ተሐድሶ በረከት ነው። ተሐድሶ አሸናፊ ያደርጋል። ተሐድሶ የእግዚአብሔርን በረከት እንድንወርስ ያደርጋል። ተሐድሶ ሁሉ ጊዜ ተሐድሶ የኛ ተሐድሶ ዛሬ የምንሰራው ህንፃ የለንም። ለእግዚአብሔር ብለን የምንሰራው ህንፃ የለንም። ታውቃላችሁ እግዚአብሔር በአዲስ ኪዳን ቤቴ የሚለው ብሎኬት የለው። እግዚአብሔር በአዲስ ኪዳን ቤቴ ብሎ የጠራው ይሄንን የኛን ማንነት ነው። መጽሐፍ ቅዱስ ስለኛ ማንነት ሲናገር ምን ይላል? እናንተ የእግዚአብሔር ህንፃ ናችሁ፣ እናንተ የእግዚአብሔር ቤተ መቅደስ ናችሁ፣ እናንተ የእግዚአብሔር እርሻ ናችሁ ይለናል። እንግዲያውስ የእግዚአብሔር ቤተ መቅደስ ከሆንን በተሐድሶ ውስጥ በእግዚአብሔር ቤተ መቅደስ ውስጥ መገኘት የሚገባቸው ነገሮች ምንድናቸው ብላችሁ ካላችሁኝ፣ በእግዚአብሔር ቤተ መቅደስ ውስጥ የሚገኘው ነገር ምንድን ነው? የእግዚአብሔር ቃል ይገኛል። ቤተ መቅደስ ነኝ ብዬ ካልኩኝ በቤተ መቅደስ ውስጥ የሚገኘው የመጀመሪያው ነገር የእግዚአብሔር ቃል ነው። በብሉይ ኪዳን እግዚአብሔር ቤተ መቅደስ ብሎ ሰው በሰራለት ቤት ውስጥ ወይም ደግሞ በመገናኛው ድንኳን ውስጥ የሕጉ ጽላት ይቀመጣል። በቤተ መቅደሱ ውስጥ የሚቀመጠው የዝማሬ ዕቃዎች ይቀመጣሉ። የዝማሬ ዕቃ ብቻ ሳይሆን በቤተ መቅደስ ውስጥ መዘምራን አሉ፣ ዝማሬ አለ። ወደ እግዚአብሔር የሚታጠን የዕጣን ጭስ አለ፣ የሚያርግ ማለት ነው። ወደ እግዚአብሔር መስዋዕት አለ፣ መሰዊያው አለ በቤተ መቅደስ ውስጥ። እንግዲያውስ መጽሐፍ ቅዱስ እናንተ የእግዚአብሔር ቤተ መቅደስ ናችሁ ብሎ ካለን በእግዚአብሔር ቤተ መቅደስ ውስጥ የእግዚአብሔር ቃል በሙላት መገኘት አለበት። የእግዚአብሔር ቃል መኖር አለበት። የእግዚአብሔር ቤተ መቅደስ ነኝ ብዬ የእግዚአብሔር ቃል ከሌለው ይሄ ቤተ መቅደስ እየፈረሰ ነው ማለት ነው። ስለዚህ መታደስ አለበት። የእግዚአብሔር ቃል የሚገኝበት፣ የእግዚአብሔር ቃል የሚሞላበት፣ የእግዚአብሔር ቃል የሚቀመጥበት፣ የእግዚአብሔር ቃል የሚገዛው፣ የእግዚአብሔር ቃል የሚወርሰው፣ የእግዚአብሔር ቃል የሚገላበጥበት፣ የእግዚአብሔር ቃል የሚነገርበት መሆን አለበት የቤተ መቅደስ። ይሄንን ቤተ መቅደስ በእግዚአብሔር ቃል በመሙላት ተሐድሶ ውስጥ በኢየሱስ ስም እግዚአብሔር ያስገባል። የእግዚአብሔርን ቃል መሙላት ያስፈልጋል። ጌታችን ኢየሱስ ክርስቶስ ሰይጣን መጣና እንደዚህ አለው፣ የእግዚአብሔር ልጅ ነኝ ትላለህ አለው። በምድር ላይ ኢየሱስ ወክ ሲያደርግ የእግዚአብሔር ልጅ ነኝ ትላለህ፣ የእግዚአብሔር ልጅ ከሆንክ ይሄንን ድንጋይ ዳቦ አድርገው አለው። እና ሰይጣን ምን እያለ ነው ያለው? ሰው የሚኖረው በእንጀራ ብቻ ነው እያለው ነው ያለው። እና ጌታችን ኢየሱስ ክርስቶስ እንደዚህ ያለው የእግዚአብሔር ልጅ መሆኔን ላሳይ ብሎ ድንጋዩን ዳቦ አላደረገም። ሰው በእግዚአብሔር ቃል ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም አለ። ይሄ ቤተ መቅደስ እውነት ነው፣ ሰው ነው፣ ስጋ አለን፣ እንበላለን፣ ግን የእግዚአብሔር ቤተ መቅደስ ነው። ይሄ የእግዚአብሔር ቤተ መቅደስ ውስጥ ከሚገኙ ነገሮች መካከል አንደኛው የእግዚአብሔር ቃል የእግዚአብሔር ቃል የሌለው ሰው፣ የእግዚአብሔር ቃል የሌለው አማኝ ቤተ መቅደሱ እየፈረሰበት ነው ያለው። ስለዚህ ይሄ ቤተ መቅደስ ምን ይፈልጋል? ተሐድሶ ይፈልጋል። አለበለዛ ይሄ ቤተ መቅደስ የእግዚአብሔርን ቃል ወደ መሞላት ካልመጣና ካልታደሰ ይሄ ሰው፣ ይሄ አማኝ በባርነት ውስጥ ይኖራል፣ በሽንፈት ውስጥ ይኖራል፣ እየገበረ ይኖራል፣ ጠላት እያስገበረው ይኖራል ማለት ነው። ምክንያቱም ጠላት ይህንን ስጋ አይፈራም። ጠላት የሚፈራው በእኔ ያለውን ጌታ ነው። ጠላት የሚፈራው እኔን አይደለም፣ በእኔ የሚኖረውን የእግዚአብሔርን ቃል ነው። ጠላት የሚፈራው እኔን አይደለም፣ በእኔ የሚኖረውን መንፈስ ቅዱስ ነው። በእኔ የሚኖረውን መንፈስ ቅዱስ ይፈራዋል። ስለዚህ መንፈስ ቅዱስን ሲመለከት እኔን መንካት አይችልም። በእኔ ውስጥ ያለውን መንፈስ ሲያይ እኔን መንካት አይችልም። በእኔ ውስጥ ያለውን ኢየሱስ ሲያይ እኔን መንካት አይችልም።
በእኔ ውስጥ ያለውን የእግዚአብሔርን ቃል ሲያይ እኔን መድፈር አይችልም። ምክንያቱም ቃሉን ከመዘዝኩት እንደሚወድቅ ያውቃል። ቃሉን ከመዘዝኩት እንደሚሸነፍ ያውቃል። ቃሉን ከመዘዝኩት እንደሚመታ ያውቃል። ስለዚህ የእግዚአብሔርን ቃል እንዳንሞላ፣ ከተሞላን እንደምንበረታ፣ ከተሞላን እንደማንገብርለት፣ ከተሞላን እንደማንሸነፍለት ስለሚያውቅ ይሄንን ቤት በእግዚአብሔር ቃል ለማደስ፣ ይሄንን ቤተ መቅደስ በእግዚአብሔር ቃል እንዳንሞላው በብዙ ትግል ይረባረባል ማለት ነው። በደንብ እንድታዳምጡኝ እፈልጋለሁ። አጭር ደቂቃ ያነበብኩትን ቃል አስተውሉ። ይህች ከተማ ከተሰራች፣ ይሄ ቤተ መቅደስ ከተሰራ፣ ቅጥራቸውም ከተሰራ ንጉሥ ይሄንን ይወቅ፣ አይገብሩልህም ይሉታል። አይገብሩልህም፣ ልታገኛቸው አትችልም። ታሪካቸውን ዞረ ተመልከት፣ ታሪካቸውን አንብብ። አመፀኞች ናቸው፣ ለማንም የማይሸነፉ ናቸው፣ ለማንም የማይገብሩ ናቸው፣ ለማንም የማይገዙ ናቸው፣ ባርነትን እምቢ የሚሉ ናቸው። ከተሰሩ፣ ከቆሙ፣ ከተበጀው፣ የፈረሰው ነገራቸው ከተበጀ ባርነትን እሺ አይሉ አሉ። አየ አማኝ በእግዚአብሔር ቃል ከተሞላ ባርነትን እሺ አይሉ። አማኝ በእግዚአብሔር ቃል ከተሞላ ሽንፈትን እሺ አይልም፣ መሸነፍ አይሆንለትም። አሸናፊው በፊቱ ይሸነፋል። አስገባሪው በፊቱ ገባሪ ይሆናል። አስደንጋጩ በፊቱ የሚደነግጥ ይሆናል። የሚያባርረው በፊቱ ተባራሪ ይሆናል። ምክንያቱም የእግዚአብሔር ቃል በሙላት ይኖርበታል። ለዚህ ነው መጽሐፍ ሲናገር ቃሉ በሙላት ይኑርባችሁ ተጽፏል። በሙላት ይኑርባችሁ። ታውቃላችሁ የእግዚአብሔር ቃል የእምነታችን ምንጭ ነው። የእግዚአብሔር ቃል መዋጊያችን ነው። የእግዚአብሔር ቃል ተስፋችን ነው። የእግዚአብሔር ቃል መራመጃ ድልድያችን ነው። መንገድ በሌለበት፣ ድልድይ በሌለበት፣ ተስፋ በሌለበት የእግዚአብሔር ቃል ተስፋችን ነው። የእግዚአብሔር ቃል የምንራመድበት፣ ወክ የምናደርግበት ድልድያችን ነው። የእግዚአብሔር ቃል መፈወሻችን ነው። የእግዚአብሔር ቃል በጠላት መንደር ላይ የምናውለበልበው ሰይፋችን ነው። ለዚህ ነው በኤፌሶን ምዕራፍ 6 ላይ ከተዘረዘሩ የጦር መሳሪያዎች መካከል አንደኛው የእግዚአብሔር ቃል ነው። የቃሉን ሰይፍ አንሱ ይላል። እኛ የእግዚአብሔር ቤተ መቅደሶች ነን። የአዲስ ኪዳን የእግዚአብሔር ቤት፣ የአዲሱ ኪዳን የእግዚአብሔር ቤት ማን ነው ካላችሁ ሰው ነው። ያ በክርስቶስ ኢየሱስ ያመነ፣ በክርስቶስ ኢየሱስ ያመነ በእግዚአብሔር አጠራር ቤተ መቅደስ ነው። በክርስቶስ ኢየሱስ ያመነ በእግዚአብሔር አጠራር የእግዚአብሔር እርሻ ነው። በክርስቶስ ኢየሱስ ያመነ በእግዚአብሔር አጠራር የእግዚአብሔር ሕንፃ ተብሎ ይጠራል ማለት ነው። ዛሬ መልእክቴ ነው። እንታደስ። ምንድነው የምንታደሰው? ወዴት ነው የምንታደሰው? ይህንን ቤተ መቅደስ በእግዚአብሔር ቃል ወደ መሙላት ህይወት፣ ይህንን ቤተ መቅደስ የእግዚአብሔርን ቃል ወደ መሙላት ህይወት እንምጣ። ዝም ብለን የእግዚአብሔርን ቃል እንሙላው። ዝም ብለን የእግዚአብሔርን ቃል እንጨምርበት። ዝም ብለን የእግዚአብሔርን ቃል የሚቀበል ማንነት እናርገው። የእግዚአብሔርን ቃል የሚቀበል ቤተ መቅደስ እናርገው። የእግዚአብሔርን ቃል የሚቀበል የሚያስተናግድ፣ ለእግዚአብሔር ቃል ምቹ የሆነ ስፍራ እናርገው። ለእግዚአብሔር ቃል ቦታ የሚሰጥ እናርገው። ለእግዚአብሔር ቃል ጊዜ የሚሰጥ እናርገው። በእግዚአብሔር ቃል ደስ የሚለው እናርገው። በእግዚአብሔር ቃል የሚደላው፣ በእግዚአብሔር ቃል የሚመቸው እናርገው። ከዛስ በኋላ ምን እያደረግነው ነው ማለት ነው? በመንፈሳዊ ዓለም አጠራር እያደስነው ነው። እየታደሰ ከዛስ በኋላ መጽሐፍ እንደሚል የማይገብር፣ የማይሸነፍ፣ በአባራሪው ፊት፣ በአስቸጋሪው ፊት፣ በሚቀማው ፊት የማይወድቅ የማይገብር ይሆናል ማለት ነው። ሌላኛው በእግዚአብሔር ቤተ መቅደስ ውስጥ የሚገኘው ይሄ ቤተ መቅደስ ሲታደስ እነ ዘሩባቤል እነ ዘካርያስ የሚሰሩት ቤተ መቅደስ ሲታደስ በእግዚአብሔር ቤት ውስጥ ምንድነው የሚገኘው ካላችሁ ዝማሬና ምስጋና ነው። አምልኮ ነው። አምልኮ ቀንና ሌሊት የማይቋረጥ ምስጋና፣ ቀንና ሌሊት የማይቋረጥ ዝማሬ፣
ቀንና ሌሊት የማይቋረጥ በእግዚአብሔር ፊት የሚፈስ ቅኔ፣ እግዚአብሔርን የማክበር ህይወት፣ ለእግዚአብሔር የመገዛት ህይወት፣ በእግዚአብሔር ፊት የመውደቅ ህይወት፣ ለእግዚአብሔር ራስን ሰሚት የማድረግ ህይወት ነው በቤተ መቅደስ ውስጥ ቀንና ሌሊት የሚደረገው። አይቋረጥም። ታውቃላችሁ፣ አይቋረጥም። በብሉይ ኪዳን ባለው ቤተ መቅደስ ውስጥ ዝማሬ አይቋረጥም። 24 አወር 48 ሰዓት እየተቀያየሩ ዝማሬን በእግዚአብሔር ፊት ያቀርባሉ። ስለዚህ እንታደስ ስንል እኛ አዲስ ኪዳን አማኞች ስለ ታድሶ ስናወራ፣ ስለ ምስጋና ስናወራ፣ ስለ እልልታ ስናወራ ምን እያለን ነው ብላችሁ ካላችሁኝ እንታደስ እያለን ነው። በዚህ ቤተ መቅደስ ውስጥ ዘውትር የሚገኝ ምስጋና፣ ዘውትር የሚገኝ ዝማሬ፣ ዘውትር እየበዛ የሚሄድ እየጨመረ የሚሄድ ውዳሴ፣ እግዚአብሔርን የማደናነቅ እግዚአብሔርን የማመስገን ህይወት በዚህ ቤተ መቅደስ ውስጥ ያስፈልጋል። በዚህ ጊዜ ምን እየሆነ ነው? ይሄ ቤተ መቅደስ እየታደሰ ነው። እየታደሰ እውነተኛ ምስጋና፣ እውነተኛ ዝማሬ ታላቅነቱን በማወቅ ኃያልነቱን በማወቅ አምላክነቱን ማዕከል ያደረገ እግዚአብሔርነቱን ማዕከል ያደረገ ከተሰበረ ልብ ከተሰበረ መንፈስ ከመገዛት የሚወጣ ዝማሬ ይህንን ቤተ መቅደስ ያድሳል። እየታደሰ ነው ማለት ነው። እናሳ ዝማሬና ምስጋና የእግዚአብሔርን ቃል ጨምሮ በነገሰበት መንፈስ ውስጥና በነገሰበት ቤተ መቅደስ ውስጥ ምንድነው የሚሆነው ብላችሁ ካላችሁኝ መገበር አይሆንም፣ መሸነፍ አይሆንም፣ መነጠቅ አይሆንም፣ በየፌርማታው መውደቅ አይሆንም። በረከትን መገበር፣ ጊዜን መገበር፣ እድሜን መገበር፣ የኛ የሆነውን ነገር ማስነጠቅ አይሆንም። ያነበብኩትን ክፍል ደግሜ እንድታስታውሱልኝ እፈልጋለሁ። ለንጉሥ ደብዳቤያችን ይድረስ ይሉታል። ጉዳያችን ስለምትታደሰዋ ከተማ ነው፣ ስለምትታደሰዋ ሀገር ነው። ንጉሥ ይህንን እንዲያውቅ እንፈልጋለን። ይቺ ከተማ ከታደሰች፣ ይቺ ከተማ ከተሰራች፣ ቤተ መቅደሱም ከተሰራ፣ ከተማይቷም ከተሰራች አይገብሩልህም። ንጉሥ ይህንን ይወቅ፣ አይገዙልህም። ከተማይቷ አመፀኛ ከተማ ነች። ከታደሰች ግብርን እምቢ የምትል፣ ከታደሰች ባርነትን እምቢ የምትል እሺ የማትል ሀገር እንደሆነች እወቅ። እንደውም ከዚህ ባህር ማዶ ሀገር እንደሌለ ተስፋ ቁረጥ አሉት። ሰይጣን በእናንተ በኢየሱስ ስም ተስፋ ይቁረጥ፣ ተስፋ ይቁረጥ። ነፍሳችሁን፣ መንፈሳችሁን፣ ስጋችሁን፣ ሁለንተናችሁን በእግዚአብሔር ቃል በመክበብ በምስጋናና በዝማሬ ህይወታችሁን በመሙላት ሰይጣን በእናንተ ተስፋ ይቁረጥ። በጌታ በኢየሱስ ክርስቶስ ስም ነገራችሁ የማይነካበትን አጥር፣ በረከታችሁ የማይነካበትን አጥር፣ አገልግሎታችሁ የማይነካበትን አጥር፣ የምትወዷቸው ነገሮች የማይነኩበትን አጥር በኢየሱስ ክርስቶስ ስም መከለል ይሁንላችሁ። አጥራችሁን መገንባት ይሁንላችሁ። ክርስቲያን አማኝ ህይወቱን በምን ይጠብቃል? በእግዚአብሔር ቃል ይጠብቃል። ክርስቲያን አማኝ ህይወቱን በምን ይጠብቃል? በእግዚአብሔር ህልውና ይጠብቃል። የእግዚአብሔርን ፕሬዘንስ የእግዚአብሔርን ህልውና በእናንተ ዘንድ ማኒፌስት እንዲያደርግ ከሚያደርጉ ነገሮች መካከል ዋነኛው የእግዚአብሔር ቃል ነው። የእግዚአብሔር ቃል ቦታ ባገኘበት ስፍራ መንፈስ ቅዱስ አለ። መንፈስ ቅዱስ ባለበት ስፍራ ድል አለ፣ በረከት አለ፣ አሸናፊነት አለ። መንፈስ ቅዱስ ስፍራ ባገኘበት ቦታ ከፍታ አለ፣ ኃይል አለ፣ መጀገን አለ፣ መሸነፍ የለም። ዝማሬ ምስጋና ቦታ ባገኘበት ቤተ መቅደስ ውስጥ መንፈስ ቅዱስ አለ። ህልውናውን በማወቅ ታላቅነቱን በማወቅ አምላክነቱን በማወቅ ለእርሱ በመገዛት ከሚመነጭ ልብ በሚገኝ ዝማሬ የእግዚአብሔር ህልውና አለ። የእግዚአብሔር ህልውና ባለበት ስፍራ ማሸነፍ ነው ያለው። ስለዚህ ወዳጆቼ ሆይ ዛሬ ያለኝ መልእክት ይሄ ነው። በዚህ አጭር ደቂቃ ውስጥ የሚኖረኝ መልእክት ይሄ ነው።
ከዚህ በላይ ከሄድኩኝ ምናልባት እንዳያቋርጠኝ ብዬ እፈራለሁ። ሐሳቤን ሳልጨርስ እንዳንበታተን እንበርታ። ራሳችንን ለማደስ እንበርታ። ራሳችንን ለማደስ እንበርታ። የእዝራን መጽሐፍ ስታጠኑና የነህምያን መጽሐፍ ስታጠኑ ሁለቱም የታድሶ መጽሐፍ ነው ብያቸዋለሁ። ሁለቱም መጽሐፍ ስታጠኑ ትልልቅ ነገሮችን ታገኛላችሁ። ከምታገኟቸው ትልልቅ ነገሮች መካከል አንደኛው በተሐድሶ ጊዜ ከፍተኛ የሆነ ውጊያ፣ ከፍተኛ የሆነ ተቃውሞ፣ ከፍተኛ የሆነ ነገሩ እንዳይሰራ የሚደረግ ርብርብ አለ። ለምሳሌ ነህምያ ቅጥሩን ሲሰራ ሰንበላጥና ጦብያ እንዴት ባለ ሁኔታ ያስቸግሩት እንደነበረ እስከ መጨረሻው ቀን ድረስ እንዴት እንደሚያስቸግሩት ታውቃላችሁ። ተሐድሶ ካለ ራሳችንን ለማደስ ስንነሳ በመንፈሳዊ ዓለም ላይ ከፍተኛ ውጊያ አለ። የሚለቀቅ ከፍተኛ ድካም፣ ለመጸለይ ሲባል የሚለቀቅ ከፍተኛ ድካም፣ ለማምለክ ሲባል የሚለቀቅ ከፍተኛ ድካም፣ ከፍተኛ የሆነ መሰልቸት፣ ከፍተኛ የሆነ መንፈሳዊ ጦርነት ይለቀቃል። ተሐድሶ ሁል ጊዜ በጦርነት ውስጥ አልፎ ቻሌንጁን አልፎ ተጽዕኖን አልፎ የሚሰራ የመጨረሻ ዴስቲኒ ነው ተሐድሶ። እንበርታ። ድካምን አልፈነው እንጸልይ። እንበርታ። ምክንያትን አልፈን እንዘምር። እንበርታ። ምክንያትን አልፈን ወደ እግዚአብሔር መቅረብ ይሁንልን። እንበርታ። ዛሬ ደክሞኛል አልጸልይም፣ ነገ ጸልያለሁ ብለን እንቀጥራለን። መንፈሳዊ ተጽዕኖ መንፈሳዊ ውጊያ እንደሆነ አይገባንም። ዛሬ ደክሞኛል አልጸልይም ብዬ ስተኛ ዛሬ ያደከመኝ ነገ ደግሞ በተሻለ ሊያደክመኝ ፕሮግራም አድርጎ ተዘጋጅቶ ይጠብቀኛል። ከዛስ ነገ ሲመጣ ነገን ደግሞ እንደገና ጨምሮ ስለሚያደክመኝ መንፈሳዊ ተጽዕኖ ጨምሮ ስለሚጠብቀኝ ነገ ላይ ደግሞ እንደገና ከነጎዲያ ጸልያለሁ ብዬ እቀጥራለሁ። ከነጎዲያ ጸልያለሁ ብዬ ደግሞ ስቀጥር ከትላንትናው በተሻለ ደግሞ ከፍተኛ መንፈሳዊ ተጽዕኖ በመንፈሳዊ ዓለም ላይ ፕሮግራም ይደረጋል። ከነጎዲያው ስመጣ ከነጎዲያ ሲያገኘኝ እኔ እንደገና ሌላ ድካም ውስጥ ነኝ ያለሁት። እንበርታ። ድካምን አሸንፈን ለመጸለይ መጸለይ መታደስ ነው። መጸለይ ቤተ መቅደሱን ማደስ ነው። እንደገና ማደስ እንደገና መጨመር ነው። የእግዚአብሔርን ቃል ማበብ ይሄንን ቤተ መቅደስ እያደስኩ መሄድ ነው። በእግዚአብሔር ቃል ይሄንን መሙላት አንደኛ የእግዚአብሔር ቤተ መቅደስ መሆኔ ማሳያ ነው። ሁለተኛ መታደስ ነው። ዛሬ አልዘምርም አይባልም። ዛሬ ደክሞኛል አይባልም። ልዘምር ስል ከደከመኝ መንፈሳዊ ውጊያ አለበት። በቃ ሌላ ምንም ጉዳይ አይደለም። መንፈሳዊ ውጊያ እንዳለበት ወቁ። ጨክኖ መዘመር ነው። አንዳንድ ጊዜ ልብ ብላችሁ ከሆነ ወዳጆቼ ሆይ አስተውላችሁ ከሆነ ጸሎት ስትጀምሩ ትንሽ ደከም ይላችሁና መንፈሳዊ ውጊያ ስታረጉ ድካሙ የሥጋ እንዳልሆነ ታውቃላችሁ። ከጥቂት መንፈሳዊ ውጊያ በኋላ ከጥቂት ተቃውሞ በኋላ የተሰማችሁ ስጋችሁ ላይ የተሰማችሁ ድካም ለቋችሁ ይሄዳል። ጉዳዩ የሥጋ ድካም አይደለም፣ መንፈሳዊ ተጽዕኖ እንደሆነ በኋላ ይገባቸዋል። በጣም ምንም ሳትሰሩ ቁጭ ብላችሁ ውላችሁ አድካሚ ነገሩ ሳታሳልፉ አድካሚ ውሎ ሳትውሉ እንዲሁ ዝም ብሎ ለጸሎት ስታስቡ፣ ለምስጋና ስታስቡ፣ ለዝማሬ ስታስቡ ሰውነታችሁ ላይ የሚሰማችሁ ድካም የሥጋ ድካም ነው ብሎ ማሰብ ሞኝነት ነው። ተሐድሶ ላይ ጊዜ ላይ ተቃውሞን መቋቋም ያስፈልጋል። በተሐድሶ ጊዜ ተቃውሞን እምቢ ማለት ያስፈልጋል። መንፈሳዊ ውጊያን እምቢ ማለት ያስፈልጋል። መንፈሳዊ ውጊያው በዚህ የተሐድሶ ስርዓት ውስጥ ፕሮሰስ ውስጥ ሂደት ውስጥ መንፈሳዊ ውጊያው ምንድነው? ድካም ሊሆን ይችላል። ስጋ ላይ የሚገለጥ ድካም፣ አእምሮ ላይ የሚገለጥ ድካም፣ መንፈስ ላይ የሚገለጥ ድካም፣ ለመዘመር ስናስብ የባዶነት ስሜት። የሚገርማችሁ ነገር ለጥቂት ደቂቃዎች ያንን የባዶነት ስሜት ታግሳችሁ ዝም ብላችሁ እያንጎራጎራችሁ ዝም ብላችሁ ጥቂት ደቂቃዎችን በመሰዊያችሁ ላይ ስትቆዩ ከፍተኛ የሆነ መንፈሳዊ ፕሬዘንስ እና መንፈሳዊ ብርታት ህይወታችሁን ሲሞላው ይሰማቸዋል። ይህንን በህይወታችሁ እንደተለማመዳችሁ ተስፋ አደርጋለሁ። ወይ መጸለይ አልችልም በቃ መስግኜ ልነሳ ብላችሁ ጥቂት ደቂቃዎችን የሆነ ቃል እያሰባችሁ
ከዛ መንፈሳዊ ውጊያ አርግታችሁ ጥቂት ስትቆዩ ሌላ የሆነ ነገር ሲገፈፍ፣ የሆነ መጋረጃ ሲነሳ፣ የሆነ ደመና ሲንገፈፍ ይሰማችኋል። ቀጥሎ ከዛ በኋላ ጸሎታችሁን ማቆም እስከማትችሉ ድረስ 20 ደቂቃ እንዴት ጸልያለሁ ያላችሁ ሰዎች 1 ሰዓትና 2 ሰዓት ስትጸልዩ ራሳችሁን ታገኙታላችሁ። በርቱ ለመታደስ። ይህንን ቤተ መቅደስ በእግዚአብሔር ቃል ለመሙላት በርቱ። በዚህ ቤተ መቅደስ ውስጥ ዝማሬና ምስጋና እንዲበዛ በርቱ። ይሄ ቤተ መቅደስ በእግዚአብሔር ፊት የጸሎት ህይወት እንዲኖረው በርቱ። በቅዱሳን ጉባኤ መካከል ያለመታከት ያለመሰልቸት ለመገኘት በርቱ። ሃሌሉያ። ከረማን እግዚአብሔር ይባርካት። ሊዘጋ ነበረ፣ ያንን ነገር አደረኩት። የመጨረሻ ሐሳቤ ልጨርስ። አንዳንድ ባርነቶች ያለመታደስ ምክንያት ሊሆኑ ይችላሉ። በአንዳንድ በምንጠላቸው ህይወቶች ውስጥ መሰንበት ያለመታደስ ምክንያት ሊሆን ይችላል። ደጋግሞ መሸነፍ፣ ደጋግሞ መውደቅ፣ ደጋግሞ የሚጠሉት ቦታ ላይ መገኘት፣ ወደፊት ሲያስቡ ወደኋላ መምጣት ያለመታደስ ምክንያት ሊሆን ይችላል። መያዝ የሚገባኝን ባለመያዜ፣ ዋና መድረግ የሚገባኝን ዋና ባለማድረጌ ሊሆን ይችላል። እግዚአብሔር ህዝቡን ወደ ምድራቸው ሲመልሳቸው አውላላ ሜዳ ላይ እንዲቀመጡ አይደለም ያደረጋቸው። እንደ ሀገር እንደ ህዝብ እንዲኖሩ በጋራ፣ ሁለተኛም ነገር ደግሞ እያስፈሩ እንዲቀጥሉ ትላንትና የፈረሱባቸውን ነገሮች፣ ትላንትና የተበላሹባቸውን ነገሮች እንደገና እንዲሰሩ መንፈሱን እና ጸጋውን ለመሪዎቹ ሰጠ። አነሳሳ፣ ሰሪዎችን ሰጠ። እግዚአብሔር ቅጥሩን ለነህምያ፣ ራዩን ለነህምያ፣ ሸክሙ ለነህምያ ሰጠ። አብረውት ደግሞ ቀኝ እጅ የሚሰጡትን ህዝቦቹን ሰጠና ነህምያ መጥቶ ቅጥሩን ሰራው። ቅጥር ማለት የትኛውም ጠላት በፈለገ ጊዜ ሮጦ መጥቶ እንዳያጠቃቸው፣ ማንም በፈለገው ጊዜ እየገባ በፈለገው ጊዜ እንዳይወጣ እንዳይዘርፋቸው ከተማ መጠበቂያ ነው። አየፈርሰዋል፣ ተበትነዋል። እግዚአብሔር እንደ ተስፋ ቃሉ ከ70 ዓመት በኋላ ወደ ምድራቸው ሲመልሳቸው ባዶ ሜዳ ላይ ኑሩ አላላቸው። ደግመው ባሪያ እንዳይሆኑ፣ ደግመው እንዳይያዙ፣ ደግመው እንዳይገብሩ እግዚአብሔር የፈረሰባቸውን ነገር እንዲያድሱ ነው ያደረገው። ቅጥራቸውን አደሱ፣ ቤተ መቅደሳቸውን አደሱ። እና ጠላት ይሄንን ስለሚያውቅ ከታደሱ ከተሰሩ እንደሚበረቱ ስለሚያውቅ እንዳይሰሩ ነው ጠላት የሚጮህ። ስለዚህ እንዳንሰራ የሚጮህ ጠላት አለ፣ እንዳንሰራ የሚታገል ጠላት አለ። ከዛስ አልፈን እንሰራ፣ አልፈን እንሞላ፣ አልፈን እንዘምር፣ አልፈን እናንብብ፣ አልፈን እንጸልይ፣ አልፈን በቅዱሳን ጉባኤ መካከል እንገኝ፣ ጨክነን እንገኝ። የደበረን ቀን፣ ያስጠላን ቀን፣ በቅዱሳን ጉባኤ መካከል ያለ ምክንያት መቅረት ያሰብን ቀን፣ ያንን ምክንያት አልፈን እንገኝ። አይ ዛሬ ደብሮኛል አልመጣም እኮ አይባልም። በቅዱሳን ጉባኤ መካከል የምንገኘው ሲደብረንና ደስ ይለን እኮ አይደለም። በቅዱሳን ጉባኤ መካከል የደበረንም ሰዓት፣ ደስ ያለንም ሰዓት፣ ደስታችንንም አልፈን ድብርቱንም አልፈን በቅዱሳን ጉባኤ መካከል እንገኛለን። እግዚአብሔር በቅዱሳን ጉባኤ መካከል የሚያፈሰውን ጸጋ እንካፈላለን። እንዳንሄድ ያዘጋጀውን ጠላት ያዘጋጀውን ምክንያት አልፈን እንሄዳለን። እየታደስን ነው። እንዳናነብ ቃሉን የሚዘረጋውን ምክንያት አልፈን እናንብብ። እየታደስን ነው። ማናነብ ከሆነ
እየፈረስን ነው። በቃ በሌላ አማርኛ እየፈረስን ነው። ቃሉን ማንሰማ ከሆነ እየፈረስን ነው። ይሄንን ቤተ መቅደስ በእግዚአብሔር ቃል የማንሞላው ከሆነ እየፈረስን ነው። ይሄንን ቤተ መቅደስ በምስጋና ዕጣን፣ በዝማሬ ዕጣን፣ በእልልታ በውዳሴ ዕጣን የማንሞላው ከሆነ እየፈረስን ነው። እንሙላው ምስጋናውን። ይህ ከሙላቱ እየወጣ ወደ እግዚአብሔር ያርግ። ከሙላቱ እየወጣ ይሄ ቤት ከዚህ ቤተ መቅደስ ጭዙ ይውጣ፣ ምስጋናው ይውጣ፣ በእግዚአብሔር ፊት ይፍሰስ ምስጋናው። እየታደስን ነው። ከዛ ምን ይሆናል? በእነዚህ ምክንያቶች መካከል ምን ይሆናል ብላችሁ ካላችሁኝ፣ መገበር የለም፣ መሸነፍ የለም፣ መቀማት የለም። እግዚአብሔር ያድሰን። እግዚአብሔር እንደገና ያድሰን። እየጨከንን የምንታደስበት ጸጋ ይብዛልን። ደጋግመን በእግዚአብሔር ቃል ፊት የምንገኝበት ጉልበት ይጨመርልን። ደጋግመን የምንዘምርበት ጉልበት ይጨመርልን። ሰዎች ሞኝ አርግተው እስኪቆጥሩን ድረስ ይሄ ቃል በሚነገርበት ስፍራና በሚነበብበት ቦታ በሚነበብበት ጠረጴዛ ላይ መገኘት በኢየሱስ ስም ይብዛልን። ከዚህ ውጪ ስራ የላችሁም ወይ እስኪባል ድረስ፣ ከዚህ ውጪ ህይወት የላችሁም፣ ቤት የላችሁም፣ መኖሪያ የላችሁም እስኪባል ድረስ፣ ሞኝነት እስኪመስል ድረስ በዚህ ፊት መገኘት በኢየሱስ ስም ይብዛላችሁ። መንበርከክ ይብዛላችሁ። መጮ ይብዛላችሁ። የዛሬ መልእክቴ ነው። ጠላት የሚታደሱ በእድሳት ላይ ያሉ ቅዱሳንን ይፈራል። ለምን ካላችሁኝ፣ እንደማይሸነፉለት ያውቃል። ለሰዎች እንደሚተርፉ ያውቃል። እንደማይገብሩለት ያውቃል። የእነሱን ጊዜ ማግኘት እንደማይችል፣ ጉልበታቸውን ማግኘት እንደማይችል፣ ጤናቸውን ማግኘት እንደማይችል፣ ቤተሰባቸውን ማግኘት እንደማይችል፣ እንደሚያመልጡት ያውቃል። ከዚህ የተነሳ በመንፈሳዊ ዓለም ላይ ለመታደስ ቀነ ቀጠሮ የያዘን አማኝ እድሳቱን እንዲያቆም፣ ብርታቱን፣ ሐሳቡን እንዲለውጥ ከፍተኛ መንፈሳዊ ተጽዕኖ በመንፈሳዊ ዓለም ላይ ይደረጋል። ከፍተኛ መንፈሳዊ ምክር በመንፈሳዊ ዓለም ላይ ይደረጋል። ይህንን አምልጦ መታደስ፣ ይህንን አምልጦ መበርታት፣ ይህንን አምልጦ የእግዚአብሔርን ቃል ማንበብ፣ ይህንን አምልጦ መዘመር፣ ይህንን አምልጦ መጸለይ፣ ይህንን አምልጦ በቅዱሳን ጉባኤ መገኘት በጌታ በኢየሱስ ክርስቶስ ስም ይብዛላችሁ፣ ይብዛልን። እንጸልያለን።